ቆይ ይሄ ሙዚቃ በእንግሊዘኛ ነው በአማርኛ ነው ደበላልቀውና ሁሉም እንደየቋንቋው ይስነው እናንተ የማዳም ቀበሞች የና አብርሽ በጎች የና አብርሽ እና የሩታ በጎች ባይዘው ስደብ አይደለም በጎች ማለት የዋዎች ደግ ማለት ነው በግ ማለት ደግ ነው ምስኪን ነው ታውቃላችሁ አሁን ፍየል ብትሆኑ ኑሮ እንደዚህ አትመሩም ነበር እንደዚህ አትነዱም በግ ስለሆናችሁ ስለዚህም እግዚአብሔርን አመስግኑ በዚህ ዘመን ፍየል በበዛበት በግ በመሆናችሁ በጣም ደስ ይለኛል እኔ አልጣላው በግነታችሁ በነገራችን ላይ ወዳጆች መሆናችሁ አድናቂ መሆናችሁ ተከታይ መሆናችሁ ፈን መሆናችሁ እነሱ ፈኖች መሆናችሁ እኔን አያስከፋኝም በጣም ደስ ይለኛል ግን የናንተ ግን ይበዛል እና እንደው እንደ ሴትም እንደ እናትም እንደ ስደተኛም እንደነበረች ኢትዮጵያዊ ነው ወሬ ማወራላችሁ አሁን እሁድ ሰርግ አለባቸው ተባለና የት ነው ዱባይ መጥተዋል ይመቻቸው ሰርግ አለባቸው እንዳትቀሩ እንሂድ ወርቅ እንግዛላችሁ ምናም ስትሉ ሰማው እንደው አሳዘናችሁ ያገሬ ልጆች ወርቁንስ ግዙት ዱባይም ሄዱ እዛ ተዝናኑ ሄዱ አግኛቸው ግን ክለብ መግባት ትችሉበታላችሁ ታውቁበታላችሁ ክለብ እንዴት እንደሚገባ የክለብ ልብስ ምናምን ታውቃላችሁ እንደው አደራችሁ ሽርጣችሁን ለብሳችሁ ሻሻችሁን አስራችሁ እንዳትሄዱ እንደው እኔ እህታችሁ ነኝ እህታችሁ ስለሆንኩ ነው እንደዚህ መላችሁ አሁ እንደው አደራችሁ እንዳታሳፍሩ እንደው ብዙ የአረብ ሀገር ሴት እህቶቻችን አሉ የማዳም ቀመሞች አሉ ስማርት ይሆኑ ብልጥ ይሆኑ ላይፋቸው ልክ እንደነውሽዬ እንደነምስር ላይፋቸው ከማዳም ቤት ተነስተው አሁን ላይ ቢዝነስ ወጥተው ካፌ ውጭ ላይ ልብስ ቤት የሚሰሩ በጣም ምርጥ የማዳም ልጆች ቋሉቆ ግን እናንተ የሶሻል የፌስቡክ የዩቲዩብ ህንድ ፊልም ተከታታይ የኢትዮጵያ ለተከበርሽ ነው በነገራችን ላይ ማንንም ሰው ሰርጉ ላይ የሚጠራችሁ ያከበራችሁ ሰው ነው ከዛ በተረፈ ግን የሰው ሰርግ ላይ መታደም በግነት አይደለም እንደዛ ከሆነ ሁላችሁም የደገሳችሁ ለታ የመጣው ሰው ሁሉ በግ ነው ማለት ነው ገባችሁ አይባልም ነውር ነው ገብርኤልን አይባልም ማንንም በግ የለም ምንም ቢሆን ምን ይሄ ባህላችንና ወጋችን ነው በቃ ሰው የፈለገውን አንድ ብር ለምን አይሆንም መስጠት መብት አለው ያለው ሰው ደግሞ ወርቅ ገዝቶ ይስጥ የሌለው ሰው ደግሞ ሳህን ገዝቶ ይስጠው ሰው ይሄ ባህላችን ነው እንጂ ይሄ በግነት አይደለም ከዱሮ ከጥንት የመጣ ባህላና ወጋችን ስለሆነ ማንንም ሰው ስጦታ ገዝቶ ይሰጣል እንኳን በእኛ አይደለም በሌለን ሰዓት ራሱ ተማሪ ሆነን ከቤተሰቦቻችን እንኳን ወስደን ገዝተን ለጓደኞቻችን እንሰጥ ነበር ምን ታካብዳላችሁ በግነት አይደለም ይሄ ሰውም ደግሞ ሰርጉ ላይ እንድትታደሙ የሚጠራችሁ ለክብር ነው እንጂ ለምን አይደለም በነገራችን ላይ ስትፈልጊ የመስጠትና አለመስጠት ያንቺ ፋንታ ነው ብርሽንም መያዝ የምትችው አንቺ ነሽ እንዲሁም ደግሞ መበተንም የምትችው አንቺ ነሽ ገባሽ አይደለ ከዛ በተረፈ ማንንም ሰው ሰርግ ላይ የሚጠራው አንድ ሰውን የሚጠራው ስለሚያከብርና ስለሚወዳችሁ ብቻ ነው